ጋይስ አትሳቁ፣ አትሳቁ። እረፉ እናንተ እረፉ ካልኩኝ እረፉ ነው። እረፉ፣ ተው፣ እረፉ፣ እረፉ በእግዚአብሔር። ሀሳብ ምን ያስቃቸዋል? እኔ አያስቅም። አሳቁ። በጣም ከመሳቅ የተነሳ እንባይ መጣ። እሺ ተው፣ ቀረፉ ካልኩኝ ረፉ ነው። ባይሆን አካውንቱ ለምን እንደተጻፈ እና ሀሳቡ ምን እንደሆነ በጽሁፍ ንገሩኝ ፕሊዝ። እኔ መርዳት ካለብኝ ልርዳ። እኔም ማገዝ ያለብኝ ነገር ይኖር ይሆናል እና እባካችሁ ረፉ፣ በእናታችሁ ረፉ። ማለት የምትጽፉት ኮሜንት በጣም ነው የሚያስቀው እና ረፉ። በሳቅ እምባዬ ወደቀ። እኔ በቃ ስስቅም እምባዬ ለሁሉ ነገር ነው ቅርብ በመሆኑ በጣም አስገራሚው ሰው ተብዬ ዩኔስኮ ላይ መጻፍ አለብኝ። እሺ ምን የቤት ኪራይ ምን ሆኖ ነው? እሺ ሀሳቡን ሙሉ ለሙሉ የጻፈችልኝ አይደል? የቤት ኪራይ ነው የሚለው እና ምንድን ነው የቤት ኪራይ? እሺ ቆይ አንዴ መልሼ ላንብበው ወደ ታች ብዬ። የቤት ኪራይ ጎሎ 500 ብር ሙሉልኝ ነው የሚለው። እሺ አካውንቱ ለምን አትስጠኝም? ለኔስ እናንተ ካያችሁት፣ እኔ አላየሁትም። ታብታብ አድርጎ ምናምን ምናምን የሚለው ላይ ፎከስ ያደረግኩትና